ለምን በአንድ ጊዜ ክንፍ አላወጣሁም አልተመሰጥኩም ብላችሁ ሆድ ይብሳችኋል? በአንድ ጊዜ እግዚአብሔርን ችግር አስቸግሮት አያውቅም። እግዚአብሔርን ያስቸግር ነው እኛ ብቻ። ሊያደርግልን እንደሚችል እያወቅን ማናገር ያቆምን አናሳዝን። መርጠን የምንሰማው መርጠን የምናወግዘው ጳጳስ ሊኖረን አይገባም። ጳጳስ የሁሉ ነው ሊሆን የሚገባው። ጉዳያችን ልክ እንደ ዓለሙ ምግብና መጠጥ ብቻ ሆኗል። እኛ ተምረን ለውጥ አላመጣ ካልን በአንድ ቃል ወደሚሰበሩት መሄዱ አይቀሬ ነው። ለምንድን ነው ብዙዎችን ማዳን ያልቻልነው በዚህ ዘመን? ይዳን አይዳን አንዳንዶቻችን ግድ የለንም። እንዴት አረፈዳችሁ? እንዴት አመሻችሁ? አሜን። በምህረቱ የጎበኘን እንድንማር እንድናስበው የፈቀደልን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ከጀመርኩበት ልቀጥል። እግዚአብሔር ከሁላችንም ጋር ይሁን። ይጠቅመንን የሚረባንን የሚያስተምርን አምላካችን በጎውን ቃል ሁሉ እንዲሰጠን እንድናስተውል ቅዱስ ፈቃዱ ይሆንልን እና ያነሳሁት የነበረው ነጥብ እኛ ቤት ውስጥ ያለን እኛ አጠገቡ ላይ ያለ እኛ እግሮቹ ስር የተቀመጥ ካልሰማነው ካልታዘዝነው እንደ ፈቃዱ መኖር ካቃተን ወደ ሌሎች ይሄዳል የሚለውን ለማስረዳት እየሞከሩ ሁለት አብነቶችን አንስቻለሁ። አንደኛው የሳምራዊቷ ሴት ነው። አይሁድ ሲያባረሩት ወደ አልተገረዙት አሕዛብ ነው ጌታችን የሄደው። ዳግመኛ እዚህ ዮሐንስ ወንጌል ምዕራፍ 9 ላይ ያለውን ሰው አንስቻለሁ። ከምኩራብ ሲያባረሩት ጌታችን ወደ ጎዳና ነው የወጣው ብያችኋለሁ። እና እግዚአብሔር በመቅደስ ውስጥ ብቻ ሳይሆን እግዚአብሔር ከመቅደስ ውጭም ሰው አለው። እዛ የሚጣራ ነፍስ አለ። እንደኛ በቤት ውስጥ ያልሆነ፣ እንደኛ ቃሉን የማይሰማ፣ እንደኛ ለቅዳሴው ያልቀረበ፣ እንደኛ ዕጣኑን ለማሽተት ያልታደለ እየጠራው እየጠበቀችው ያለች ነፍስ አለች። እኛም ቢ ካለው ወደዚች ነፍስ መሄዱ አይቀሬ ነው። ምክንያቱም የሚጠሩት ነፍሳት አሉ፣ አቅም ያጠራቸው። ከንጽህና ርቄ በርኩሰት ውስጥ ወዳለሁት ና ብለው የሚጮሁ ነፍሳት አሉ። የሚኖሩበትን ሕይወት የማይወዱት፣ የሚጸየፉት፣ የማይፈልጉት ናልኝ የሚሉት አሉ። ወደ እነሱ ፈቀቅ ይላል እግዚአብሔር። ከትዳር ሕግ ውጪ በዝሙት ጎዳና ወደ ተቀመጥኩት ና የሚሉ ይኖሩታል። ወደ እነሱ ይሄዳል። ከዕጣን ጢስህ ርቄ ሺሻ ስር ወዳለሁት ናልኝ የሚሉ ምስኪኖች ይኖራሉ። ካጨሱ በኋላ የሚያለቅሱ፣ ከተሰናከሉ በኋላ የሚጸጸቱ፣ እግዚአብሔርን በፍጹም ልባቸው የሚያፈቅሩ፣ እሱን የሚናፍቁ፣ ሴጣን ግን በፍጹም ያጠመዳቸው፣ መውጫ ያሳጣቸው፣ በሱስ ያነቃቸው ናልኝ ብለው የሚጮሁ ግን ብዙዎች ይኖራሉ። ወደ እነዛ ፈቀቅ ይላል፣ ወደ ጎዳና ይወጣል። ያልኳቸው እሱን ነው። እቤት ውስጥ ሆነን ከልብ ካልፈለግነው እቤት ውስጥ ሳይሆኑ ከልብ ወደሚፈልጉት መሄዱ አይቀሬ ነው ወገኖቼ። ይሄዳል፣ ወደ ጎዳና ይወጣል።
እሱን ነው የሚያመለክተን። ወደ ሳምራውያን ጌታችን የሄደው ተገፍቶ ነው። እኛ ከገፋ ነው ወደሚያቅፉት መሄዱ አይቀሬ ነው። እኛ ተምረን ለውጥ አላመጣ ካለን በአንድ ቃል ወደሚሰበሩት መሄዱ አይቀሬ ነው። አንዲት ቃል የሚያስለቅሳቸው አሉ። ብዙ የእግዚአብሔርን ቃል ሰምተን ጥቂት እንኳን ለመመለስ ልባችንን ካከብር በአንዲት ቃል የሚንቀጠቀጡ ደጅ ደርሰው የሚመለሱ ወደ ውስጥ ገብተው እንኳን ሙዳየ ምጽዋት ውስጥ ገንዘብ ለመስጠት የሚሳቀቁ አድርሱልኝ ብለው የሚሄዱ በጣም ምስኪኖች አሉ። እግዚአብሔርን ከልብ የሚፈልጉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሳምራውያን ዘንድ ሄደው አይሁድ ሲያባረሩት ጊዜ ነው። ግን ወገኖቼ አንዲት ነፍስ ፍለጋ ነው ክርስቶስ ወደ ሰማርያ ያለፈው። በአንዲት ነፍስ ግን ብዙዎችን ለማጥመር ነው ሄደው። ምዕመናን እዚህ ያለነው ለኛ ብቻ አይደለም፣ ለሌሎች የምንተርፍ ነው። በአንዲት በእኛ ነፍስ ሌሎች ብዙዎች እንዲጠመዱ ነው እግዚአብሔር እኛን የሚፈልገው። መጽሐፋችን ወደ ሰማርያም ሊያልፍ ግድ ሆነበት፣ ሰዓቱም 6 ሰዓት ቀትር ነበር ይላል። ምዕመናን እቺ 6 ሰዓት እቺ ቀትር ምን ትመስላችኋለች? ስለኔና ስለናንተ ፍቅር መከራ ለመቀበል ግድ የሆነበት እኛን በመውደዱ በቀራንዮ አደባባይ ሊያልፍ ግድ ሆነበት። እኛን በማፍቀሩ ምክንያት በመስቀል ላይ ለመሰቀል ግድ ሆነበት። እኛን ሊተወን ስላልወደደ የተተወ ለመሆን ግድ ሆነበት። እርቃኑን ለመሰቀል ግድ ሆነበት። ፍቅር አስገደደው። በሰማርያም ሊያልፍ ግድ ሆነበት የሚለው ቃል ያውም በ6 ሰዓት ምንድነው ካላችሁኝ፣ እኔና እናንተን በማፍቀር ለመሞት መፍቀዱ ፍቅር ግድ እንዳለው ነው የሚያስረዳን። ወደ ሰማርያም ሊያልፍ ግድ ሆነበት። እቺ 6 ሰዓት እቺ ቀትር ጌታችን ደክሞ ነበር ተብሎ ተጽፏል። በሰው ፍቅር የደከመባት እቺ 6 ሰዓት ምንድናት ካላችሁኝ፣ ቀራንዮ እኮ ናት። በእኔና በእናንተ ፍቅር የደከመባት፣ እኔና እናንተን ለመፈለግ እግሮቻችንን ተከትሎ ቀራንዮ አደባባይ ላይ የተቸነከረባት፣ ፍጹም ደክሞ በውሃ ዳር ተቀምጦ ነበር ይላል። ውሃ ዳር በጥምቀት እኔና እናንተን ለመውለድ የተወደደ ጌታችን መድኃኒታችን ኢየሱስ ክርስቶስ ጎኑን የተወጋባት ቀትር፣ የእሾህ አክሊል የደፋባት ቀትር፣ በጅራፍ የተገረፈባት ቀትር፣ እርቃኑን የቆመባት ቀትር፣ ፍጹም የደከመባት ቀትር ምንድናት ካላችሁ እንጂ 6 ሰዓት ጌታችን የተሰቀለባት ናት። ታስታውሱ ከሆነ አብርሃም በመምሪያ አድባር ዛፍ ስር በ6 ሰዓት እየወጣ ያቺን እጽ ያቺን ዛፍ ይመለከት ነበር። አብርሃም የፈለጋት፣ አብርሃም የተቀመጠባት፣ አብርሃም ያያት በ6 ሰዓት ተቀምጦ ያየባት እቺ እጽ ምንድናት ካላችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለባት ያቺ መስቀል ካልሆነች በቀር ሌላ ምንድነች? አያችሁ፣ እቺ 6 ሰዓት ደክሞ ውሃ ዳር እኛን የፈለገባት ይቺ 6 ሰዓት የቀራንዮ የስቅለት ሰዓት ናት። ፍጹም ስለኔና ስለናንተ ፍቅር የደከመባት፣ ውሃ የተጠማባት፣ የቃተተባት፣ መናገር እንኳን ያቃተባት፣ ደም በአፉና በአፍንጫው የፈሰሰባት፣ አይኖቹ ምድርን እንዳያዩ ደም የጋረደባት ብርቱ 6 ሰዓት ናት። እቺ 6 ሰዓት እኔና እናንተ ደክሞ ያገኘባት፣ ከዝናንተን ለወጣንበት ደክሞ የፈለገባት እቺ 6 ሰዓት ናት። ወደ ሰማርያም ሊያልፍ ግድ ሆነበት። ሰዓቱም 6 ሰዓት ቀትር ነበር የሚለው እቺ ቀትር ቀራንዮን የምታመለክት ናት። ወገኖቼ እኔና እናንተን ክርስቶስ ያገኘን ውሃ ዳር ነው። እቺ ውሃ ምንድናት ካላችሁኝ፣ ሊቃውንት ጥምቀት ናት ብለው ተርጉመዋታል። ቅዱስ ኤፍሬም እንደተናገረው
የጌታችን ጎን ሲወጋ ቤተክርስቲያን በጥምቀት ተወለደች እንዳለው የጌታችን ጎን ያስገኛት ጥምቀት እዛ ጋር ነው እኛ ሁላችን የተገኘ ነው። እዛ ጋር ነው ሁላችን የተወለድነው ምእመናን። ውሃ ዳር ያገኛት ውሃ ዳር የሚያገኛትን ምእመን ውሃ ዳር የሚያገኛትን ቤተክርስቲያን ውሃው ዳር የሚተክላትን ቤተክርስቲያን ነው የሚያመለክተው ወገኖች። ግን የምናየው አንዲት ነፍስ ለማግኘት ምን ያህል እንደደከመ ነው። ይቺ ሳምራዊቷ ሴት ብዙ ባል አግብታ ባሎቿ የሞተባት ጉደኛ ሴት ናት። እናም እውነተኛ ሙሽራ ያስፈልጋት ነበር። በባሎቿ ሁሉ ተስፋ ቆርጣ ነበር። አሁን ግን እውነተኛ ሙሽራዋን ውሃ ዳር አገኘችው ወገኖች። ቤተክርስቲያን ሙሽራዋን የት ጋር አግኝታለች ካላችሁ ቀራንዮ ላይ አግኝታለች። ቅዱስ ቄርሎስ እንደተናገረው መስቀል የክርስቶስ የሙሽርነት ዙፋኑ ነው እንዳለ እኛን ያገኘን መስቀል ላይ ሙሽራችን ኢየሱስ ክርስቶስ እኛን ያጨን መስቀል ላይ። ቅዱስ ጳውሎስ እንደተናገረው እናንተን እንደ አንዲት ንጽሕት ድንግል ለአንድ ወንድ ለክርስቶስ ላቀርብ አጭቻችኋለሁ እንዳለ ቤተክርስቲያን የታጨችው እኛ የታጨ ነው ሙሽራችንን ያገኘነው መስቀል ላይ ነው። ብዙ ባሎች የሞትባት ይቺ ምስኪን ሴት እውነተኛውን ሙሽራ ያገኘችው እዛ ውሃ ዳር ነው ወገኖቼ። እውነተኛ ሙሽራችን የሚገኘው እውነተኛ ሰርግ ቤት ቤተክርስቲያን ውስጥ ነው። መኑ ዘሬ የመራዊ ዘይጠብ ስጋው በጊዜ ከብካቡ፣ በሰርጉ ጊዜ ስጋውን ቆርሶ የሚያበላ በሰርጉ ጊዜ ደሙን አፍሶ የሚያጠጣ እንዲህ ያለው ሙሽራ ከፈለጋችሁ እዚህ ቤት አለላችሁ። ደግሞ የፈለጋት ሙሽራዋ ነው። 5 ባሎች የሞቱባት ፍጹም ሙሽራዋን ያገኘችው እዛው ዳር። ሙሽራችሁን የት ማግኘት ትፈልጋላችሁ? እኛን እኮ አጭቶናል። ቃል ኪዳን ቀለበት እኮ አጥልቆልናል። ቃል ኪዳን ቀለበት እኮ መስቀል ነው። ሌላ ምንድን ነው እንዴ ምእመናን? ሌላ ሰርግ እኮ አለን በሰማይ። የበጉ ሰርግ ራት እኮ ተዘጋጅቷል። ቤተክርስቲያን ሙሽራዋን ያገኘችው እሷም የታጨችው እዚያው ቀራንዮ ውሃው ዳር መስቀል ስር። እቺ ሙሽራዋን ያገኘችው እዛ ውሃ ዳር ነው ወገኖቼ። ሌላ ነጥብ ላንሳላችሁ። ጌታችንን ትንሽ እናድንቀው። የተወደደ መድኃኒታችን ኢየሱስ ክርስቶስን ይቺን ነፍስ ለማግኘት እንዴት እንደደከመ ትንሽ እናድንቀው፣ ትንሽ እንመሰጥ። ምእመናን ይገርማችኋል። ለሌሎች መዳን የሚደክም ሰው እንዴት መሆን እንዳለበት ያሳየን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እንዴት ካላችሁኝ ምንም ታላቅ ዋጋን ሳይጠብቅ ፈቃዶቹን ሁሉ ገጥቶ እንዴት ይችን ሴት እንዳገኛት ፈጠን ብዬ ላሳያችሁማ በሞቴ። የተወደደ መድኃኒታችን ወደ ሰማርያ ሲሄድ የእንስሳት ትከሻን አልተጠቀመም፣ በአህያም አልተጫነም፣ በቅሎም አልፈለገም፣ ፈረስንም አልጠራም። በእግሩን የኳተነው ወገኖቼ። ደግሞ አለሁ የኢየሩሳሌምን አቧራማ መንገዶች፣ የሰማርያን የማይመቹ ጎዳናዎች፣ እዚህ ግባ የማይባል በዚያ ጫማ ነው ጌታችን ብዙ ርቀት የተጓዘው። ለምንድን ነው ካላችሁኝ የተወደደ መድኃኒታችን ኢየሱስ ክርስቶስ ከቅምጥልነት ራሱን ያራቀ ነው። ለሌሎች ነፍስ መዳን የሚጨነቅ ሰው ራሱን ምን ያህል ከቅምጥልነት ሊያርቅ እንደሚገባ አያችሁ። ይቅርታ አድርጉልኝ ምእመናን፣ እኔ ራሴን ወክዬ ነው የምናገረው። እናንተን በፍጹም በክርስቶስ ፍቅር ማስያዝ ለመዳን እንዲሆን አድርጌ አልጠቀምኳችሁ። ከቅምጥልነት ስላራኩ ይሆን? ሌሎችን ለማዳን የሚተጋ ነፍስ ፈቃዶቹን ገቶ ካልሆነ በቀር እንዴት አድርጎ ሊማርክ ይችላል? ለዚህ ነው ጌታችን በእንስሳት ትከሻ ያልተጫነው፣ በእግሩ የመጣው፣ እንደዚህ የደከመው ከቅምጥልነት ፍጹም ስለራቀ ነው። ብዙዎችን ነፍስ ለማጥመድ የሚያገለግሉ ሰዎች ዓለምን መማረክ የሚችሉት ከዓለም በራቁ ቁጥር ነው። መጥምቀ መለኮት ቅዱስ ዮሐንስን ላስታውሳችሁ። ራሱን ከዓለም ባራቀ ቁጥር ዓለምን ወደ ራሱ አቀረበ።
ምዕመናን በዚህ ዘመን ለምን ማቅረብ አቃተን ካላችሁ እኛ ከእናንተ የባሰ ዓለማውያን ይሆን ይመስለኛል። ይቅርታ ይደረግልኝ። ፈቃዶቹን ያልገታ ሰው ዓለማውያንን እንዴት መንፈሳዊ ማድረግ ይችላል? ጌታችንን ግን ተመልከቱት። መሰረታዊ ከሆኑ ነገሮችም ጭምር የራቀ ነው። በአህያ ወይም በበቅሎ ወይም በፈረስ ያልመጣ ብቻ እንዳይመስላችሁ። የተወደደ መድኃኒታችን ኢየሱስ ክርስቶስ ሊያገለግል ወደዚህ ዓለም ሲመጣ እናንተ ታውቃላችሁ፣ ደግሞም ሰምታችኋል። ቤት እንኳን አልነበረውም። ቤት ተው እያልኳችሁ አይደለም። በተለይ የሚያገለግል ለሌሎች መዳን የሚጨነቅ ሰው ቤቴ፣ ንብረቴ፣ ሀብቴ ማለት ከጀመረ ይበላሻል። እዩት ጌታችንን። ለቀበሮች ጉድጓድ፣ ለሰማይ ወፎች መሳፈሪያ አላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት የለውም እስኪል ድረስ ድሃ ነው የሆነው። ለምንድን ነው ብዙዎችን ማዳን ያልቻልነው በዚህ ዘመን? ይዳን አይዳን አንዳንዶቻችን ግድ የለንም። ይኑር ይሙት አንዳንዶቻችን ግድ የለንም። ይጽደቅ ይኮነን አንዳንዶቻችን ግድ የለንም። ይበረድ ይሙቀው ግድ የለንም። ይብላ ይራብ ግድ የለንም። ይረፍ ይንከራተት አንዳንዶቻችን ግድ የለንም። ብዙዎችን ማዳን ያልቻልነው ለዚህ ይመስለኛል። ቤት ተውት፣ ለምግብ እንኳን እምብዛም ነበር ጌታችን። እና ድንቀው ያልኳችሁ እሱን ነው። ወደ ሰማርያ ሲሄድ ደቀ መዛሙርቱን እንጀራ ሊገዙ ልኳቸው ነው ወገኖቼ። የሚበላው ስንቅ እንኳን የለውም። የሻገተ ስንቅ እንኳን አልያዘም። ብዙ ጊዜ ተመልከቱት፣ ተርቦ ወደ በለሲቱ ሄደ ይላል። ሳንጾም እየሰበክናችሁ እንዴት ልናድናችሁ ነው? ጌታችንን ግን ተመልከቱት፣ እንጀራ ግዢ ሄደዋል። ይሄ ምን ያሳያል? ሊቁ ዮሐንስ አፈወርቅ ምግብ ያን ያህልም ጠቃሚ ነገር እንዳልሆነ ያሳያል ይላል። ብዙዎቻችን አብረን ለምንድን ነው ፍጹም ወደ ሆነው ድህነት መምጣት ያልቻልነው ካላችሁ ጉዳያችን ልክ እንደ ዓለሙ ምግብና መጠጥ ብቻ ሆኗል። ያማረ መብላት የላመ መጠጣት ጉዳያችን ሆኗል። አያችሁ፣ ብዙ ነፍሳትን ለማዳን የሚሄድ ሰው እንዴት መሄድ እንዳለበት የሚማረው ከጌታችን እና በዚህ ውስጥ ምን ማስተላለፍ ፈልጌ መሰላችሁ? በተለይ አገልጋዮች ይሆን እኛ በተለይ በዚህ ዘመን ያለን አገልጋዮች ከፍ ብዬ መናገር አልችልም እንጂ ፍትፍታቸው ላይ ሳይሆን ፈተናቸው ላይ ማተኮር መቻል አለብን። ጌታችን ስለሚበላው፣ ጌታችን ስለሚሄድበት ጎዳና፣ ጌታችን ስለሚለብሰው ልብስ፣ ጌታችን ስለሚጫማው ጫማ፣ ጌታችን ስለሚመገው ምግብ ብዙም ትኩረቱ አልነበረም። እናም እኛ የምእመናን ፍትፍታቸው ሳይሆን ፈተናቸው ላይ ነው እንድናተኩር የሚያስፈልገን። ቋጥረውልን የሚመጡት ሳይሆን የተቋጠረባቸውን ነገር መፍታት ላይ ነው ማተኮር ያለብን። የሚያስጨብጡንን ነገር ሳይሆን ጨብጦ የያዛቸውን ነገር ነው ማላቀቅ ያለብን። ተሸክመው የሚመጡልንን ነገር አይደለም፣ ሸክም ሆኖ ያገበጣቸው ነገር ላይ ነው ትኩረት ማድረግ ያለብን። ጌታችን ያደረገው እኮ ይሄንን ነው እንዴ! ይቺ ሰማርያዊቷ ሴት ውሃ ሲለምናት ትቀልዳለህ እንዴ? መቅጃ እንኳን የለም እኮ ነው ያለችው። መቅጃ እንኳን የለም። እንደው ብዙ እንደዚህ እንኳን አንሁን፣ ልከኛ እንኳን ሆነን መኖር እንዴት ሰውን ማዳን ያቅተናል? ግዴላችሁም አበላቸው አይደለም የሚያስጨንቀነው፣ የምእመናን እንባ ነው ሊያስጨንቀን የሚገባው። ቀን የረዘመባቸው ሌሊት አልነጋ ያላቸው ብዙዎች ባሉበት ጊዜ እንባቸውን የሚያይ አገልጋይ ያስፈልጋል። ክርስቶስ እንደዚህ ብቻ እንዳይመስላችሁ። በጣም የሚደንቅ ነገር ልንገራችሁ እና ድንቀው ደግሞ እንመሰጥበት ያልኳችሁ ምን ይመስላችኋል? መሰረታዊ የሆኑ ነገሮችን መብልን፣ መጠጥ፣ መኖሪያን፣ ልብስን መተው ብቻ እኮ አይደለም። አንድ ነገር አንስተን በጣም እናድንቀው ጌታችንን። ዝናን፣ ኩራትን፣ አጀብን፣ ተከታይ ማብዛትን፣ ፎሎወርስን እንኳን አልፈለግም። አንድም ተከታይ እንኳን የለውም። ብቻውን እኮ ነው የመጣው። ሐዋርያቱ ሊያጅቡት እየቻሉ እንጀራ እንዲገዙ እኮ ነው ሄደው። ሚስጥር ነው የሚያወራው፣ ስራ ነው የሚሰራው፣ ሰው ነው የሚያድነው። በዚህ ውስጥ ክርስቶስ ምን እያደረገ እንደሆነ ታውቃላችሁ? በእውነት ብቻውን ትተውት በመሄዳቸው
ትዕቢትን መርገጡን፣ አጀብ አለማፈለጉን፣ ቀለል ያለ ኑሮ መኖሩን፣ አጃቢ አለመፈለጉን፣ ተከታይ አለመፈለጉን፣ አደነቀ አላደነቀ፣ ሰው ከበበ አልከበበ፣ ፎሎወርስ በዛ አልበዛ ዝም ብለህ ማገልገልን ነው እኮ የሚያስተምረን። እዩት፣ ጌታችንን አድንቁት። ለራሱ ክብር ሲፈልግ እነገሌ ለምን እውቅና አልሰጡኝም፣ እነገሌ ለምን አልተከተሉኝም፣ እነገሌ ለምን አልደገፉኝም፣ አጀብ ሲያበዛ አልኖረም። ሰው የለው ልኳቸዋልና። በጣም የሚደንቅ ነገር ግን ልንገራችሁ። ክርስቶስ አይሁዳዊት ናት ሳምራዊት ለሱ ግድ አልሰጠው። መልክዓ ነፍስን ተመልክቶ ነው ሊያስተምር የሄደው። ከዘረኝነት ነፃ ነው ወገኖች። በዚህ ዘመን የታመምነው አንዱ በዚህ አይደለም። ምኑን ዘረዝረዋለሁ? የክርስቶስ አገልጋዮች የሆን እንኳን በዚህ ተወቅተን ወድቀናል። እንግዲያውስ ክርስቶስን ተመልከቱት። ምንም ትሁን ሊያገለግላት መጥቷል። አገልጋይ የሁሉ ነው። አገልጋይ የሁሉ ነው። የሚያገለግል ሰው ካህን እግዚአብሔር የሁሉ ወገን እንደሆነ ካህንም ሰባኪም የሁሉ ነው። ምዕመናን የሁሉ መርጠን የምንሰማው መርጠን የምናወግዘው ጳጳስ ሊኖረን አይገባም። ጳጳስ የሁሉ ነው ሊሆን የሚገባው። የኛ ወገን የሚል ጳጳስ ካለ አበቃ፣ ክርስቶስን ከመምሰል ተለየ። የአይሁዳውያንም የሳምራውያን የዓለም ሁሉ ነው። ወደ ዓለም ሁሉ መልክዓ ነፍስን ተመልክቶ ይህን መልክዓ ነፍስ አሁንም ጌታችንን ከፍ አድርገን እናድንቅ። ደሃ ሀብታም ሳይል ነው ያስተማረው። ታውቃላችሁ፣ ምንም የሌለው ጴጥሮስ ጋር አሳ አጥማጁ ጴጥሮስ ጋር ገብቶ አስተምሯል። መካከለኛ ኑሮ የሚኖር ያቀረበው ያለቀበት ዶኪማስ ጋር ገብቶ አስተምሯል ጌታችን። ፍጹም ኢንቨስተር የሆነው ባለሀብት የሆነው ዘኪዎስን ቤት ገብቷል ጌታችን። እናንተ አገልጋዮች እባካችሁ ሻካራ እጅ ያላትን ምእመንንም አገልግሉ። የሰላ ቤቱ የሞቀ ንብረቱንም አገልግሉ። ለዚህኛው የፈካ ለዚህኛው የተኮሳተረ እንድናደርግ አልተፈቀደልንም። ትንሹንም ትልቁንም ያለውንም የሌለውንም የሞቀውንም የቀዘቀዘውንም የበረደውንም እንድናገለግል እኮ ነው ጌታችን አገልጋዮች ያደረገን። እዩት፣ ጌታችን አሳ የሚያጠምደውንም ገንዘብ የሚያዘንበውንም እኩል ነው ያገለገለው። እኩል ነው ያገለገለው። ዘር ሳይመርጥ ነው ያገለገለው። በዘር ሳይቧደድ ነው ያገለገለው ጌታችን። የሁሉ አባት የሚሆን ነው ክርስቶስ፣ ጌታው የሚሆንለት እግዚአብሔር አባቱ የሚሆንለት የሁሉ አባት፣ የሁሉ አባት፣ የሁሉ አባት። ይህ ብቻ አይደለም። ከሐዘን እስከ ደስታ፣ ከቤት እስከ መቃብር ጌታችን እንዳገለገለ አላያችሁ? የአልዓዛር መቃብር ጋር ሄዶ እንዳለቀሰስ አላያችሁ? ለዚህ ነው ጌታችንን ከፍ አድርገን እናድንቀው ያልኳችሁ። ዝናን፣ ኩራትን፣ መሰረታዊ የመኖር አስፈላጊነትን ሁሉንም ነገር የሚተው አገልጋይ ዓለምን መማረክ ይችላል። ለምንድን ነው ዓለምን መማረክ? ንስሐ ልጆቻችን እንኳን ማሸነፍ ያቃተን ለምንድን ነው ካላችሁ፣ ይቅርታ አድርጉልኝና አንዳንዶቻችን በዓለሙ ከሚኖሩት በላይ ዓለማውያን ስለሆነ። የመጥምቀ መለኮት ቅዱስ ዮሐንስ ራሱን ከዓለም ባራቀ ቁጥር ዓለሙን ወደ እሱ ነው ያቀረበው። ሁሉም ነው የፈራው። ለምንድን ነው አገልጋዮች መፈራትን ያጣሉ? ይኸው እንደዚህ መኖር ስላቃተን። መከበራችን ቀስ እያለ እንዳይጠፋ የሚያስፈራው ለምንድን ነው? እንደ ጌታችን ማገልገል ስላልቻለን። ደክሞ ነው እቺን ነፍስ የፈለቀው። የተወደዳችሁ ምዕመናን፣ ወደ መፈለገው ጉዳይ ልግባ። ይህን እንደ መቅደም ያዙልኝና ጌታችንን በዚህ መንገድ አድንቀ ነው ተመስጠን አገልግሎቱን እኛም ደግሞ ለራሳችን አድርግ እንድናልፍ ስለፈለኩ ነው። የተውኳቸው ነገሮች ይኖሩኛል እና እቺ ሴት ውሃ ዳር አገኘችው። ስታየው ተራ ሰው ነው የሚመስለው። ውሃ መቅጃ እንኳን የለውም። አይሁዳዊ እንደሆነ ገብቷታል፣ ግን ተራ ሰው እንደሆነ ነው የቆጠረችው።
በእርግጠኝነት አንዳች ነገር ሊያደርግላት የሚችል እንዳልሆነ ገምታለች። ምንም ነገር ሊያደርግላት የማይችል ውሃ ለማኝ ሰው ብቻ ነው እሷ የተረዳችው። ግን የተወደዳችሁ ክርስቲያኖች ምንም ሊያደርግላት እንደማይችል እያወቀች እንኳን እሱን ከማዋራት ግን አልተከለከለችም። ደግሞ አለው ቁጭ ብላ አወራችው። እሱን ከማውራት አልቦዘነችም። እንደማያደርግላት ተራ ሰው አድርጋ ብትቆጥረው በዚያ ፀሐይ፣ በዚያ ግለት፣ በዚያ አስከፊ የህይወት ጊዜዋ ላይ ታግሳ ግን ከማውራት አልቦዘነችም። ምዕመናን እኛ እኮ እንደሚያደርግልን ገብቶናል። በእውነት ብንጠይቀው እንደሚመልስልን እናውቃለን። ጨርቁን ይዘን አለቅህም ብንለው እንደማያልፈን እናውቃለን። ካልባረከኝ አለቅህም ብንለው እንደሚባርከን አረጋግጠናል። የሚያቅተው የሌለ አምላክ መሆኑን ለይተናል። አንዳች አይደለም ብዙ ያደረገልን አምላክ መሆኑን አውቀናል። ግን ማውራት አቁመናል። እንደሚያደርግልን እያወቀን እንኳን በጸሎት ማውራት ያቆምን ብዙዎች ሆነናል። ይቅርታ አድርጉልኝ። ስንት ጊዜ ደጅ ጠንታችሁልን። እቺ ሴት የሚያደርግላት እንዳልሆነ ብትገምትም ከማውራት ግን አልተከለከለችም። እንደሚያደርግልን እያወቅን ማውራት የቆምን ስንቶች ነን። በር እንደሚከፍትልን እያወቅን ማንኳኳት የተውን የሰለችን ስንቶች ነን። በጎን ስጦታ ፍጹምን በረከት ከላይ እንደሚያዘንብልን ቃል ኪዳኑን አምነን ግን መዘብዘብ ያቆመን፣ ደጅ መጥናት ያቆመን ወገኖቼ፣ በፍጹም መጠየቅን ሳናቋርጥ መለመንን ማናገርን የተውን ስንቶች ነን። ችን ሴት ግን አድንቋት። ሊያደርግልን እንደሚችል እያወቅን ማናገር ያቆመን አናሳዝን። ችላ ያለን ችላ ብለን ወገኖቼ፣ አንዳንድ ችግሮቻችን በደንብ ከእግዚአብሔር ጋር መነጋገር ይፈልጋሉ። ሱባኤ ይፈልጋሉ። ደጅ ጥናት ይፈልጋሉ። ሱባኤ መግባት ይፈልጋሉ። በደንብ ማናገር፣ በደንብ ምርር ብሎ መጠየቅ ይፈልጋሉ። እኛ ብዙ ቀስ ብለን ለስለስ ብለን ያዝ ለቀቅ እያደረግነው ይመስላል። እሷ ግን እንዴት እንዳወራችሁ ተመልከቱ። የተወደዳችሁ ክርስቲያኖች፣ ጌታችን መድኃኒታችን ኢየሱስ ክርስቶስ እቺ ሴት እንደዚህ እንኳን ቢሆን እሱን ከማውራት አለመቦዘኗ ምን ያክል አስደናቂ ሴት እንደሆነች ተመልከቷት። ከዛ ጌታችን ለማውራት በመፈለጓ ምክንያት ራሱን ቀስ በቀስ ይገልጽላት ጀመር። ደግሞ አለው ራሱን ቀስ በቀስ ይገልጽላት ጀመር። ሁሉን በአንድ ያላስረዳትም፣ ቀስ በቀስ እየገለጸላት መጣ። ቅዱስ ኤፍሬም እንዲህ ይላል፣ ጌታችን ከሳምራዊቷ ሴት ጋር በተነጋገረ ጊዜ በንግግራቸው መጀመሪያ ማንነቱን አልገለጠላትም። መጀመሪያ ያየችው ውሃ የጠማውን ሰው ነበር። ከዚያም አይሁዳዊ፣ ከዚያም መምህር ረቢ፣ ከዚያም ነቢይ፣ ከሁሉም መጨረሻ መሲህ መሆኑን አየችው። ውሃ የተጠማውን ሰው በንግግር ልትረታ ስትሞክር በአይሁዳዊው ላይ ያላትን ጥላቻ አሳየች። ከመምህሩ ጋርም ተከራከረች። ከነቢዩ እግር ስር ተንበረከከች። መሲሁንም ወደደችው ይላል። ቀስ በቀስ መጀመሪያ ተራ ውሃ የተጠማ ሰው መስሏት ስለ ውሃው ታወራ ጀመረ። ከዚያ ደግሞ አይሁዳዊ መሆኑን አየችና አንተ አይሁዳዊ ስትሆን ሳምራዊ ከመሆን ከኔ ያለች ስለ ዘረኝነት ታወራው ጀመረ። ከዚያስ መምህር መሆኑን ስታውቅ አንተ ከአባታችን ከያዕቆብ ትበልጣለህን እያለች ትከራከረው ጀመረች። ነገሩን በደንብ ስትረዳ ነብይ እንደሆንኩ አያለሁ አለች። መጨረሻ ላይስ መሲሁን ወደደችው ይላል። ቀስ በቀስ መጀመሪያ ተራ፣ ከዚያስ አይሁዳዊ ጥላቻ፣ ከዚያስ ዘረኝነት፣ ከዚያስ መምህር፣ ከዚያስ ነብይ እንደሆነ ተረድታ እግሩ ስር ተንበር። መጨረሻ ላይስ ቅዱስ ኤፍሬም በረከቱ ይደርብንና መሲሁን ወደደችው ይላል። ምዕመናን
በአንድ ጊዜ እግዚአብሔርን ልንወደው እንደማንችል ታውቃላችሁ። ለምን በአንድ ጊዜ አልወደድኩትም ብላችሁ ይከፋችኋል? ለምን በአንድ ጊዜ አልተሰማሁም ብላችሁ ሆድ ይብሳችኋል? ለምን በአንድ ጊዜ ክንፍ አላወጣሁም አልተመሰጥኩም ብላችሁ ሆድ ይብሳችኋል? በአንድ ጊዜ እንዴት ይሆናል? ሕይወት እንዴት ቀስ በቀስ መሲሁን እንደወደደችው። የተወደዳችሁ ክርስቲያኖች፣ ቀስ በቀስ ነው እግዚአብሔር ዘንድ የምንደርሰው። ቀስ በቀስ ነው የምንወደው። ቀስ በቀስ ነው ከኃጢአት የምንርቀው። ቀስ በቀስ ነው ጸሎታችን የሚሰማው። ቀስ በቀስ ነው እሱን ወደ መምሰል የምንመጣው። ሕይወት ከተራ ሰውነት መሲሁን እስከ መውደድ ጥቂት ርቀት ተጓዘች ወገኖቼ። በአንድ ጊዜ ትዕቢት አይሆንም። ብዙዎች የሚርቁት ጸልየው በአንድ ቀን ስላልተሰሙ ነው። ብዙዎች ሆድ የሚበሰባቸው በአንድ ጊዜ ለምን አልተለወጥኩም ስለሚሉ ነው። ሕይወት እንዴት እንደተለወጠች በአንድ ጊዜ። ቀስ በቀስ ነው ምዕመናን፣ ቀስ በቀስ ቀስ በቀስ ቀስ በቀስ። እዛ አቶስ ተራራ ላይ የነበረውን አንድ ብርቱ መነኮስ አንድ ፈላስፋ ጠይቆታል ይባላል። እግዚአብሔርን አግኝተዋል፣ እግዚአብሔርን አውቀዋል አለዋሉ። እስከ ዛሬ ድረስ 30 ነው 40 ዓመት እኮ አቶስ ተራራ ላይ እኮ እየኖረ ነው። እስከ ዛሬ ድረስ እግዚአብሔርን ለመውደድ እየሞከርኩ ነው አይደል? በአንድ ጊዜ እንዴት ይሆናል ምዕመናን? በአንድ ጊዜ ክንፍ ልናወጣ እንችላለን። በአንድ ጊዜ እንዴት ይሆናል? አንድ ሊቅ እንደተናገረው ነፍስ እግዚአብሔርን ለማወቅ በምታደርገው ጉዞ ሁል ጊዜ ጀማሪ ናት ይላል። ሁል ጊዜ እንደ ጀማሪ እንጂ እንደ ጨራሽ ራሳችን እንዴትና ቀስ በቀስ ቀስ በቀስ ነው የምንበረታው። ቀስ በቀስ ነው ከኃጢአት የምንላቀቀው። ቀስ በቀስ ነው እሱን እየመሰልን የምንሄደው። ቀስ በቀስ ነው እግዚአብሔርን እያወቅ ነው የምንሄደው። ብቻ በቤት ውስጥ ከእሱ ጋር ቁጭ ብሎ ማውራት ነው። እያወራች ቀስ በቀስ ነው የተለወጠችው። ቀስ በቀስ ቀስ በቀስ አባ ሙሴ ጥቁሩ ሙሴ ከኪስ አውላቂነት ከማጅራት መቺነት በግ ሰርቆ ከመብላት መላእክት ማር የሚመግቡት እስኪሆን ድረስ የደረሰው ቀስ በቀስ ነው ወዳጅ። ሰርቆ ከመብላት በመላእክት እጅ እስከ መመገብ የደረሰው በቆይታ ነው ወዳጅ። ቶሎ አትሂድ አይክፋ፣ ቶሎ ጀርባ አትስጥ፣ ቶሎ ጸሎት አታቁም፣ ቶሎ አታቋርጥ፣ ቶሎ አትበል። ቀስ በቀስ ቀስ በቀስ ቀስ በቀስ ቀስ በቀስ ቀስ በቀስ። ማርያም ግብፃዊት ከምድር 1 ክንድ ከስንዝር ዮርዳኖስ በረሃ ላይ ማግኔቲክ ቲዮሪን ሰብራ ከፍ ያለችው ቀስ በቀስ ነው። ከዘማዊነት ዮርዳኖስ በረሃ ወድቃ እስከ ማምለክ ደርሳ ነው። ቀስ በቀስ ምን ታገልኛል? ከዕለታት አንድ ቀን ጉባኤ በመስማት ለውጥ አለ። ስንት ጊዜ ሱባኤ ይዘናል። ስንት ጊዜ በጸሎት ተግተናል። ስንት ጊዜ ተጋርለናል። ቀስ በቀስ ቀስ በቀስ ቀስ በቀስ በአንድ ጊዜ ለውጥ እኛ ቤት የለም። በአንድ ጊዜ ለውጥ የለም። ቀስ በቀስ እንደዛ ሴትዮ ሰምታችኋት ከሆነ አላውቅም። ዕለቱን ገዳማ ገባች አሉ። የሆነ ሴትዮ ዕለቱን ገዳም ገብታ እዚያ ስራ ሰጧታሉ። እሳት ማቀጣጠል። ዕለቱን እኮ ነው የገባችው። እሳት እያቀጣጠለችላችሁ ትንሽ እሳት ተነሳችና እጇን ጠበሰች አሉ። እና ምን አለች አሉ ሴትዮይቱ፣ እኛን ጣድቃኑንማ እንዲህ ካቃጠለ አየር ጤና ያሉትንማ እንዴት ሊያረጋቸው ነው አትልም? ያን ቀን ገብታ እንደዚህ የለም እንደዚህ የለም እንደዚህ የለም። በቤቱ ውስጥ ሆነ ድል ያልነሳውን ሰይጣን ከቤቱ ውጭ ሆነ ድል አትነሳውም ያለው መጽሐፈ ነገሥት። እዚህ ውስጥ ሆነ ነው ድል የምትነሳው። እዚሁ ቆያ ይዞ እዚሁ እግሩ ስር ቁጭ በል ትለወጣለህ። ያልተለወጠ ሰው የለም፣ ማንም የለም። ገዳዮች ሟቾች እንደሆኑ አልሰማችሁም? ተለውጠው። አመንዝሮች ንጹህ እንደሆኑ አልሰማችሁም? ቀስ በቀስ ተለውጠው።
ከሃዲዎች አማንያን እንደሆኑ አልሰማችሁም? ተለውጠው ቀስ በቀስ ቀደም የነገርኳችሁ በጎዳና የተገኘው ያ አይነ ስውሩ ሰው በሞቴል አስታውሳችሁ ትዝ ይላችኋል። አይኑን ከፈወሰው በኋላ ዮሐንስ ወንጌል ምዕራፍ 9 ላይ እዩ። በአንድ ጊዜ ክርስቶስን አላወቀው። ምንድን ያለው? ኢየሱስ የሚባል ሰው ብሎ ነው የጀመረው። ልክ እንደ ሳምራዊቷ ሴት። ከዛስ ነቢይ ነው አለልህ። ትንሽ ከፍ አለ። ከዛስ ከእግዚአብሔር የሆነ ሰው አለልህ። መጨረሻ ላይስ ሊመለክ የሚገባው አምላክ ነው አለና ሰገደልህ። ቀስ በቀስ ግድ የላችሁም፣ ቀስ በቀስ ኃጢአትን ትተዋላችሁ። ግድ የላችሁም፣ ቀስ በቀስ በክርስቶስ ፍቅር አንድ ቀን ትታሰራላችሁ። ግድ የለም፣ አንድ ቀን ቀስ በቀስ ትለወጣላችሁ። ተስፋ አትቁረጡ። ይዋት እንዴት ቀስ በቀስ እግዚአብሔር እንደቀየራት። ይቺ ውሃ ፈልጋ የሄደችው ነፍስ እንዴት የዘላለም ውሃ አግኝታ እንደተመለሰች እስኪ ደግሞ እሷን እናድንቃት። ውሃ ፈልጋ የሄደችው እቺ ነፍስ የዘላለም ውሃዋን አገኘች። ደግሞ አለው ውሃ ልትቀዳ ነው ሄደችው። የዘላለም ውሃዋን ግን አግኝታ ሄደች። ችግሯ አልጠፋም፣ የልቦናዋ አይን ግን በርቷል። ዘኢንላይትድ ዋን የበራላት ያሏት ሊቃውንት ለዚህ በራች። ወዳጄ ችግር ከአንተ ጋር ሊኖር ይችላል፣ ምንም አይደንቅም። ይሄ የችግራችን ሁሉ መፍቻ ግን ከኛ ጋር ካለ ይበቃናል። ችግራችን ከኛ ላይርቅ ይችላል፣ እኛ ወደ እግዚአብሔር ከቀረብን ይበቃናል። ችግራችን ላይጠፋ ይችላል፣ እኛ ግን የልቦናችን አይን ከበራ ይበቃል። እሱ ነው መጨረሻችን። እኛ ቅርታ አድርጉልኝ፣ በዚህ ዘመን ችግር ማስፈታት ብቻ ሆኗል ጉዳያችን። ችግር ፈቺውን መውደድ፣ ማፍቀር፣ አብረነው መኖር፣ እሱን መምሰል ብዙም አይታይም። በዚህ ምክንያት ምን ሆነናል? አንዱን ችግር በሌላ ችግር ለማስፈታት የያዘ አንዳንዴም እንደዚህ እንደ ጣዖት ቤት ማድረግ እንፈልጋለን። አይደለም በፍጹም። አንዳንድ ጊዜ ራሳችን ችግር እንሆናለን። አንዳንድ ጊዜ ራሳችን ከችግር ጋር እንኖራለን። የተወደዳችሁ ክርስቲያኖች አንድ እውነት እንነጋገር። ችግራችን ይፈታል፣ እኛ ግን ችግር ሆነን የምንቀርበት ጊዜ ብዙ ነው። ታውቃላችሁ፣ ስዕለታችን ይገባል፣ እኛ ግን እንወጣለን። እውነት አስብ። ብዙ ጊዜ እንደሱ ነው። እግዚአብሔር ይለመናል፣ በጭፈራ ግን ይጠናቀቃል። የሰጠው እግዚአብሔር ነው፣ የሚከበረው ግን ዓለም ነው። እንደዚህ ነው የሚሆነው። ችግራችን ይፈታል፣ እኛ ግን በኃጢአት እንታሰራለን። እንደዚህ ነው የሚሆነው። እቺ ሴት ግን እንደሱ አልሆነችም። ችግራችን ይፈታል፣ እኛ ከእግዚአብሔር እንርቃለን። እቺ ሴት ግን እንደዚህ አልሆነችም። እና በአንድ ቃል ጮክ ብዬ ልናገር፣ እግዚአብሔርን ችግር አስቸግሮት አያውቅም። እግዚአብሔርን ያስቸግር ነው እኛ ብቻ። ደግሞ አለው እግዚአብሔርን ችግር አስቸግሮት አያውቅም፣ ያስቸግር ነው እኛ ብቻ። እና ስለዚህ ሴት አንድ ነገር ብቻ ተናግሬ ልጨርስ። የበራላት ተከተለችው። መጨረሻ ላይ ምን እንደሆነች ታውቃላችሁ? ከትንሣኤ በኋላ ተጠመቀች። ከሁለት ወንዶች ልጆቿና ከ5 ሴት ልጆቿ ጋር ተጠመቀች። ወንጌልን ለማድረስ ወደ ካርቴጅ ቅርጣግ ወደሚባል አገር ሰዎች ሄዳ ወንጌልን መስበክ ጀመረች። ይህቺ ነፍስ አገልጋይ ሆነች። የሰማርያን ሴቶች፣ የሰማርያን ወንዶች፣ የሰማርያን ሰዎች ብቻ አይደለም፣ ሁሉንም ነፍሳት ወደ ክርስቶስ ለመማረክ ሩቅ ቦታ እንደገና ተጓዘች። ከዚህች ሴት እንዴት ይህንን የወንጌል ማጥመጃ መረብነት እንዴት አለማድነቅ ይቻላል? መምህራን መጨረሻ ላይና በጣም እናደንቀው በኔሮን ቄሳር ዘመን ከመላው ቤተሰቧ ጋር ሰማዕትነት ተቀበለች። በረከቷ ይደርብን። ጉድጓድ ውስጥ ተጥላ አጠናቀቀች። እየሰማችሁ ነው። ክርስቶስ ይቺን ነፍስ ጉድጓድ ስር አይደል ያገኛት? እሷም ጉድጓድ ስር ሙሽራዋን አገኘችው። በምን ጉድጓድ ውስጥ ተጥላ ሰማዕትነት ተቀብላ። እናም ይቺን ሴት ነው ሊቃውንት የበራላት ዘኢንላይትድ ዋን ያሏት። በረከቷ ይደርብን። አሜን።